ሰላሙ አለይኩም ወራህመቱላሂ ወበረካቱ ውዴኛ የዩቲዩብ ፋሚሊዎቻችን እንዴት ናችሁ? እኛ አልሐምዱሊላህ በጣም ደህና ነን። ላሳያችሁን ፍቅር እስከዛሬ እንደምንላችሁ አላህ ያክብርልን። ላደረጋችሁልን ለሰብስክራይቡም፣ ለላይኩም፣ ለቪውም፣ ለሁሉም ነገር ሹክራን እያልን ባለፈው አንቨርሰሪያችን ነበረ። ጥሩ ቪው ባይኖረውም ግን ወደ እናንተ ተደራሽ ለማድረግ በምንችለው አቅም ሞክረናል። እንዳያችሁት ደግሞ የቤታችን ሰላምም ስለተመለሰ 1 ዓመታችንን በማስመልከት ስጦታ ባሌ ሰጥቶኛል ብዬ ነበረ። ብዙዎቻችሁ ደስ የሚል ኮሜንትን የሰጣችሁን በቃ ፍቅራችሁን አላህ ይጨምርላችሁ ምናምን ሰፖርቲቭ ናቸው እንዳለና በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ። በዚህ አጋጣሚ ዛሬ ደግሞ ያው እርግዝናዬን ታውቁታላችሁ። ብዙ ነገር እያማረኝ ነበረ እስከዛሬ ምንም ማድረግ አልቻልኩም። ምክንያቱም ስራ ነው የሚውለው፣ ማታ ሲመጣ ይደክመዋል። እያዘንኩ ነበረ። ዛሬ አልሐምዱሊላህ ስራ የለውም። ስለዚህ አማረኝን ነገር ማዘዝ ትችያለሽ ተብያለሁኝ። ብዙም ማዛቸው ነገር ነበሩ። ይቅርታ ጉፋን ይዞኛል እና ያው እንግዲህ የማማርን ነገር ታውቁታላችሁ። ምግብ እንዲሰራልኝ ያምረኛል፣ ብዙ ነገር ያምረኛል፣ ግን ሰውየው አይገኝም። ዛሬ ተገኝቷል። ወርጅቤ ነው የምንወርድበት። እንግዲህ አብራችሁ ትቆያላችሁ ማለት ነው። ዛሬ እንግዲህ አማረኝ ስፖርት ሲሰራ ማየት ነው። የሆነ ፑሽአፕ ሴትአፕ ምናምን ነገር ሲሰራ ማየት ነው የምፈልገው። አሁን ውጭ ነው ያለው፣ ገና እየመጣ ነው። ከሰዓት ሙሉ ስራ ስለሌለው ያው ቢሰራም ቢደክመውም እረፍት ያደርጋል በሚል አስቤያለሁኝ ማለት ነው። እየመጣ ነው። እስከዛ አንዳንድ ነገር ልበላችሁ ብዬ ነው። ሰብስክራይባችንን በደንብ እየጨመራችሁት ነው፣ ግን ከዚህም በላይ እንጠብቃለን ከእናንተ። አሁን ላይ እንደምታውቁት የሰው ልጅ የሆነ ነገር የሚሞክረው የሆነ ስኬት ላይ ለመድረስ ነው። ስለዚህ እንደምንጠብቀው እናንተን አምነንባችኋልና አብዛኞቻችሁ እስከዛሬ እንደምላችሁ አቡኪና ዳዳ ላይ ብዙዎቻችሁ ለምንድን ነው ዩቲዩብ ማትከፍቱት? የእናንተ አካውንትስ? እንደውም አቡኪ ብዙ ኮሜንት ደርሶኛልና ክፈቱ ብሎ ሁላ ደውሎልን ነበርና ከፍተናል። እያሳያችሁ ነው ፍቅራችሁን። ከዚህም በላይ ከእናንተ ብዙ ነገር እንጠብቃለን። ቪዲዮአችን ቫይራል እንዲወጣ አድርጉ። አብዛኞቻችሁ ደግሞ ሳውዲ አረቢያ ያላችሁ እህት ወንድሞቻችን፣ ውጭ ያላችሁም በጠቅላላ ቪዲዮአችንን ስታዩት ለኛ ጥቅማ አለው። ጥቅማ ማለት ሰፖርት ያደርገናል በጣም። ቪዲዮአችን ቫይራል ይወጣል፣ እይታው በደንብ አሪፍ ስለሚሆን ለመስራት ሞቲቬት ታደርጉናላችሁ ማለት ነው። ስለሆነ በደንብ ቪዲዮአችንን ሙሉ ለሙሉ እዩ። አንዳንድ ወቀሳም ደግሞ እየገጠመን ነው። በዘፈናት ትስሩ ምናምን የሚል ነገር አለ። ያ የድሮ የቆየ ቪዲዮ ናቸው የለቀቅናቸው። የአካውንቱን ቪዲዮ እስከምንለቅበት ድረስ የሆነ እንዲያንቀሳቅሰው አይነት በሚል ነው እንጂ አሁን ላይ እየሰራን አይደለም። አሁን ላይ የምንሰራላችሁ የራሳችንን ታሪካችንን እንደ ትልቅ እንደ ቤተሰብ ስላየናችሁ ያጋጠመንን ነገር ነው አሁን ላይ እየሰራንላችሁ ያለ ነው እና እነሱን ነገሮች በደንብ ሙሉ ለሙሉ እያያችሁ ኮሜንት ብትሰጡ ደስ ይለኛል። ባለፈውም ተናግሬዋለሁኝ። ለምን ግማሽ ቪዲዮ ታዩና አንዳንዶቻችሁ ሙሉ ሀሳቡን አትረዱትም። እኛ ያለንበት ቦታ እንዲገባችሁ ሙሉ ቪዲዮ እየገባችሁ እዩ። የሚደብር ነገርም ካለው ኮሜንት ለመቀበል ዝግጁ ነን ማለት ነው። እስኪ አሁን እንግዲህ በር እየተንኳኳ ይመስለኛል፣ እየመጣ ነው። አንዴ ቪዲዮ ላቋርጠውና እሱ ከገባ በኋላ ቪዲዮ አስጀምርላችኋለሁኝ። ያው ወይም እሱ ሰላምታ ያቀርብላችሁና ይገባል ማለት ነው። ላሳያችሁን ፍቅር ክብር እስከዛሬ እንደምላችሁ አላህ ያሰባችሁትን ሁላ ያሳካላችሁ። ትዳር ለሌላችሁ ደግሞ ትዳር ይስጣችሁ። እንደኛ ያማረ ፍቅር የሞላበት ትዳር ይስጣችሁ። ሶስተኛ ሰው እንዳታስገቡ እያላችሁ ለመከራችሁንም ደግሞ ምክራችሁን ሰምተናል። ያው እንግዲህ ፈልገነው አይደለም፣ በራሱ የመጣ ችግር ስለሆነ ምንም መፍጠር ስላልቻለን ነው። አሁን ላይ ግን ሰላማችን እየተመለሰ ነው። ከዚህ በኋላ እንደዚህ አይነት ቪዲዮ ይዘን የምንመጣ አይመስለኝም። ካላህ ጋር ሰላማዊ ቪዲዮ ይመስለኛል። ዱዓ አድርጉ እናንተም፣ እኛም በዱዓ እናግዛችኋለን። ከዛ ከቪዲዮ በኋላ አብረን እናወራለን ማለት ነው። የሱን ሪአክሽን እናያለን። እምቢ ሊለኝም እኮ ይችላል፣ ግን ደግሞ ያው እምቢ አይለኝም በሚል በኮንፊደንስ ነው። ደከመኝ ምናምን ሊል ስለሚችል እስቲ አብረን ሪአክሽን እናያለን ማለት ነው። በር ልክፈትለት። ሰላም አለይኩም ወራህመቱላሂ ወበረካቱ። የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ በአዲስ ቪዲዮ መተናል ኢንሻአላህ።
ሚስቴ አማረኝ ብላኛለች ከስንት ጊዜ በኋላ። ብዙ ጊዜ አልተሳካላትም ነበር እንደዚህ አማረኝ ብላ። ዛሬ ተሳክቶላታል። ስራ የለንም እና ከስራ ገና መጣን ከሰዓት እረፍት ነን። እንግዲህ ምን እንዳማራት እስካሁን አልነገረችኝም። ኢንሻአላህ ያው እንደምታውቁት የሚቀርጽ አንድ ሰው የለም ብለናችኋል እና ከካሜራ ጀርባ ሆና ነው ትእዛዝ የምታስተላልፈው ኢንሻአላህ። ያው እንግዲህ ትእዛዟን ለመተግበር እኛ ደግሞ ዝግጁ ነን። ንግስት አይደሉ? የንግስትን ትእዛዝ ለመተግበር ዝግጁ ነን ኢንሻአላህ። እስካሁን አልተነገረኝም ምን እንዳማራት። ፕራንክ ይሁን አምሮት ይሁን አልገባኝም። ግልጽ አልተደረገልኝም። እና ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እኛ ውድ ቤተሰቦች ናፍቃችሁን ነበረ። ትንሽ ዘግየት ብለናል ኢንሻአላህ። ቪዲዮ ከለቀቅን ቆየት ብለናል። በአንዳንድ ምክንያቶች አልተመቸንም ነበርና ለዛ ነው። ከዚህ በኋላ ኢንሻአላህ አንዳንድ ነገሮች ተሳክተውልናል እንዳላህ ፍቃድ። ቀን በቀን እንለቅላችኋለን ኢንሻአላህ። እናንተን የሚያዝናናም የሚያስተምሩም እንትኖችን ቪዲዮዎችን እንፖስታለን ኢንሻአላህ ቀን በቀን። ብዙ ያልተሳኩልን ነገር ነበሩና አሁን ላይ ግን ተሳክተውልናል። አልሐምዱሊላህ ረቢል ዓለሚን አላህ አሳክተውልናል ኢንሻአላህ። ከዚህ በኋላ በሰፊው እንመጣለን። እንደናፈቃችሁንም ተስፋ እናደርጋለን። እኛም በእርግጠኝነት ናፍቀናችኋል። ከዚህ በፊት ያለው ቪዲዮ ወዳችሁታል። ብዙ ኮሜንት እያየን ነበረ። በጣም ደስ የሚል ኮሜንት ነው የምትሰጡን ምናምን ቤተሰቦች። ወላሂ ግን ከምንም በላይ በጣም ነው የምናመሰግነው ለምትሰጡን ኮሜንት ምናምን፣ ለምትሰጡን ፍቅር፣ ለምትሰጡን መሀባ። አላህ ይስጥልን። አላህ ማለት ነው በቃ የሆነ በትልቁ ይካስልን። እኛ እንደምታስደስቱን አላህ ያስደስታችሁ። እና እስኪ ሚስታችን ከካሜራ ጀርባ ናቸው። አምሮታችሁን እንጠይቅና ወደ ቪዲዮአችን እንገባለን። ያማረኝ ምን እንደሆነ ታውቃለህ? እስቲ ገምት። ግን ምን ያምርሽ? ምግብ ነው ልስራልሽ? ምንድነው ያማረሽ ነገር? ተግባር፣ አንተ የምትሰራው ነገር በተግባር የምሰራው ነገር ምን አለ? ለምሳሌ ገምት። እኔ እንጃ ወላሂ። በተግባር የሚሰራ ነገር ምን አለ? ባለ ያው ነው እኮ እንትን የምሰራልሽ ለራሱ ምግብ ምናምን በተግባር አይደለም የሚሰራ። ተግባር ነው እኮ አይደለም? እሺ ምንድን ነው? ስፖርት ስትሰራ ማይታማል። ታንኪ ወላሂ ያውቃል። እኔ ብዙም ስፖርት ብዙም አይደለሁም እና ለዛ ነው ስፖርት ነው ደግሞ እኮ ነው የምታወገነው። ሌላ ያዙ ሰዓት እኮ ተርፋለህ። የኔ ስራዬን ታውቂያለሽ እንደ ስፖርት እኮ ስራው ለራሱ ደግሞ ሌላ ስፖርት አሁን ካልሰራህልኝ ማለት ነው በኋላ ይደክምሃል፣ ትተኛለህ። እረፍት ስታደርግ ምናምን ትረሳዋለህ። እሺ በቃ መርሃባ። ምን አይነት ስፖርት ነው ያማረሽ? ምናምን በቃ ደስ ያለ የምችለው በቃ። እሺ በቃ ተዘጋጅ። ካሜራውን አስተካክሉ። ቢስሚላህ። ደግሞ ትናንትና ጌም ተጫውቺ ስትራፖ አለቀቀህማ? አዎ ሌላዚ ወይዮ ዝም ብሎ አባትነት ይገኛል። ወላሂ ስትራፖ አለና የትናንትና እንትን ቲክቶክም አለን በዚህ አጋጣሚና ፎሎ አድርጉን። ቲክቶክ ላይ ጌም ተጫውቺ ተሸንፌ ነበርና እንትን እንደዚህ ትራፕ ምናምን አሰርተው ነበር ነው ላይ የዛ ስትራፖ አለቀቀኝ። ለዛ ነው እንጂ ደካማ ሆኜ አይደለም። እሺ ፋሚሊ በጣም ጎበዝ ስፖርተኛ ነኝ በነገራችን ላይ። ቻብሽ ማንዬ ዝም ብሎ አባትነት አይገኝም። የኔ ባላይዙ በነገራችን ላይ ብዙ ጓደኞች ማለት ነው ካገባ በኋላ በጣም ወፍረሃል ምናምን ይላልና ብዙዎቹ አስተያየት ሲሰጡኝ ካገባ በኋላ የተመቸው ወንድ አንተ ብቻ ነው ያየው ይላሉና አልሐምዱሊላህ። ይኸው የምታይ ከሆነ በዚህ አጋጣሚ ጓደኞቼ ቦርጬን ለመቀነስ ስፖርት እየሰራሁ ደፋ ቀና ላይ ነኝ። ደፋ ቀና እያልኩ ነው። ቢስሚላህ ኦሆፕ ስፖርት አይቀርልሽ
ስራው ይጠቅምሃል አይጎዳም። ከሰዓት እረፍት አለ እንጂ በእግርህ ነው የመጣኸው? ደግሞ ሙቻለሁ። በእግርህ ነው የመጣኸው? ታክሲ የለም እንደምታውቁት፣ ከስንት አንድ ነው ታክሲ ያለው አሁን ላይ እንደ ድሮ አይደለም። እና እኛ ሀገር ላይ በዚህ ቤንዚን ምናምን በሚለው ጉዳይ ከጠፋ ቆይቷል። ብዙ ጊዜ የምንመላለሰው በእግር ነው ስራ ምናምን ስንሄድ። ግን ንግስት አዘዋል፣ እሳቸውን ለማስደሰት እንሰራለን። እንዳትሸነፍ በዚች ነው። ሌላ ታሪክ እንደምታቆራኛክ ነበር። ውትድርና የገባሁ ነው የሚመስለኝ። ወይኔ በላቸው በጀሪካ ላይ አሸዋ ምናምን ልስጥ። እሱ የቀራት እኮ ቤተሰቡ ላይ አሸዋ ይዘህ ተራራ ሩጥ ምናምን ማለት ነው የቀራት። ብቻ ግን ስለ አማራ ደስ ብሎኛል። እንትን ነው ቆይሽ በጣም አማሪ ካለች ቆይች። የሆነ ሰዓት ላይ የሆነ ቪዲዮ ሰርተን ነበረ። ምን ነበር አማሪ ብለሽ ቪዲዮ ይሰራ? ዳይኖሰር አማሪ ብለ ያኮ ፕራንክ ነው። ያ እንደ ፕራንክ ነው፣ ያው ፕራንክ ነው። ግን ያሁኑ አምሮት ነው። ምንም ማድረግ አንችልም። አምሮት ከሆነ ደግሞ ግዴታ ነው ማድረግ አለብን። አንችልም አይባልም፣ እንችላለን፣ እናሸንፋለን። እንደዚህ ከእግርህ ነጠፈውና እንደዚህ እግርህን አጥፈ ቁጭ በልና እንደዚህ ጠፈው እግርህን ጉልበት እንደዚህ ከዛ እንደዚህ ያረክ እግርህን ነካ እንደዚህ። አንቺ እንደዚህ የወታደር ስፖርት ነው እየሰራን ያለው ነው። ዛሬ ተፈላልጬ ተቆራርጬ ቁጭ ነው። ይገርም ምሳና ቡና አለህ እንዳታስብ። ከሚስ ነው ሰለዋት እያወረዳችሁ የው መልከሚስ ነው። ሰለዋት አውርዱ፣ ሰለዋት እናውርድ። ውጋት የከሚሱ ስጋት ይላል። ሰለዋትሽን ወረድ ወረድ አድርጊ በያይ። ኧረ ሞትኩ ቤተሰብ በቀኝ፣ ወላሂ በቀኝ። ኧረ ወላሂ ከዚህ በኋላ ሞትብሻለሁ። ሽርት ነው የምለው። የማያቀኝን ልብ ድካሙን የሚነሳብኝ ፋሚሊ። በዚሁ አጋጣሚ ሰብስክራይብ የምታደርጉን ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምትመቹን። ብዙዎቻችሁ ለምትሰጡን ኮሜንት ወላሂ እንደው አላህ እንትናችሁን ይክፈልልን። ሌላ ምን ይባላል? ውለታችሁን ይክፈልልን። እኛ መክፈል አንችልም። ወላሂ በጣም ነው የምንወዳችሁ፣ በጣም እናመሰግናለን። እስካሁን መጥፎ ኮሜንት የደረሰን የለም። ባለማወቅ የሆነ የተሰጠን ኮሜንት ነበረ። ለሱም ደግሞ እንትን ብለናል፣ የይቅርታን ቪዲዮ ሰርተናል። ሲቀጥል ባለመረዳት ነው ብዙዎቹ እንደዛ የሚያደርጉት። የተረዳችሁን ሰብስክራይብ የምታደርጉን ምርጥ ኮሜንት የምትጽፉ ምርጥ የኛ እንቁ ቤተሰቦች በጣም ነው የምንወዳችሁ። አላህ ያብዛልን፣ ደግሞ ብዙልን፣ አላህ ያብዛዛልን። እና ለኛ ያው መውደዳችሁን ደግሞ የምገልጹልን ኮሜንት አድርጉልን፣ ላይክ አድርጉልን፣ ሼር አድርጉልን። ለኛ ይሄ ትልቅ ድጋፍ ነው እና አበረታቱን ለማለት ነው። ሰብስክራይብ ማድረግ እንዳይረሳ። አዳዲስ የኛ ቤተሰብ የምትሆኑ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉልን። በጣም ነው የምንወዳችሁ። ስለ ሁሉም ነገር በጣም እናመሰግናለን። እስከዛሬ ዩቲዩብ ባለመጀመራችሁ ሁላ እየተቆጨን ነው ወላሂ። በጣም ብዙ ሰው የምር ወላሂ በጣም ብዙ ሰው ጀምሩ ብሎ ነበር። አቡከር ጋር ከቀረብን በኋላ የኛ ድክመት ነው። ብቻ ኢንሻአላህ አላህ ደግሞ የሆነ ነገር ሲያዘገይ የራሱ የሆነ እንትን አለ፣ ሂክም አለውና ለትልቅ ደረጃ ሊያደርሰን ይሆናል። እስከዛሬ አላህ ይዘጋብን። ከዚህ በኋላ ግን አላህ ያሳምረዋል ኢንሻአላህ። አንጠፋም። ቶሎ ቶሎ ለመፖሰት እንሞክራለን። አንዳንድ ነገሮች ሲያጋጥሙ ነው እንግዲህ ስንጠፋም ያው እንግዲህ ይቅርታ ካሁኑ ወደፊት የምንጠፋ ከሆነ እንወዳችኋለን። ያው ውዴታችን እንግለጽ ብለን ነው። ረሱል እንትን ይሌላ ለምወድ ሰው ደጋግማችሁ ንገሩት ልቡ እንዲያርፍ ይባላልና በድጋሚ እንወዳችኋለን። ሰብስክራይብ አድርጉ። ቻው። እናመሰግናለን።